ይህ በኮከብ ሚዲያና ማስታወቂያ እየተዘጋጀ ዘወትር ወደ እናንተ የሚቀርበው ንስር የተባለው ፕሮግራማችን ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ ዝግጅታችን ተከታታዮች እንዴት ቆያችሁ? ዛሬም በሌላ እንግዳ ተገናኝተናል። እስከ ፕሮግራም ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ስሜ አዲስ መለሰ ይባላል። የተወለድኩት ኮተቤ 02 አንቆርጫ ነው። ከእናቴ ከዘውዴ በቀለ ከአባቴ መለሰ ፈይሳ የተገኘው ልጅ ነኝ። ሰሞኑን እንግዲህ በማህበራዊ ድረገጽ በራስሽ ቲክቶክ ከልጅሽ ጋር ቁጭ ብለሽ በመኖርና ባለመኖር መሀል ውስጥ ሆነሽ አንድ ሐሳብ አጋርተሽ ነበር። ያው እንግዲህ የሐሳብ ብዙዎችን አነጋግሯል። ብዙዎችም ወደ አንቺ መጥተዋልና በወቅቱ እስከ ዛሬ ድረስ 11 አመት ሙሉ ልጅሽን ብቻሽን እያሳደግሽ እየለፋሽ በጣም ብዙ ጣውረዶችን እያሳለፍሽ እንደነበረም ጭምር ስለገለጽሽ በወቅቱ ከ11 አመት በኋላ ያንን ነገር እንዲ በምሬት ለተናገሪ የቻልሽበት ከፈጣሪ ጋራ ልዩ ትግል ያደረግሽበት ምክንያትሽ በወቅቱ የተፈጠረው ምንድነው? ያው ዋናው በወቅቱ የተፈጠረው ነገር ምን መሰለሽ፣ ከልጄ ጋር ያሳለፍኩት 12 አመት ያው 11 የሷ እድሜ ቢሆንም ያው አንድ አመት ደግሞ ሂደት አለ 12 አመት አለ። እንደገና ደግሞ ራሴ ኖርኩበት እድሜ አለ፣ የራሴ ልጅነት አለ፣ ከናቴ ጋር ከአባቴ ጋር የነበረኝ ነገር አለ። በስራ ሁኔታ የማገኛቸው ሰዎች አሉ። የነዛ ሰዎች ሁሉ ድምር ውጤት ነው እዛ ነገር ላይ ያደረሰኝ። ለምን እኔ የማስበው ትላንትና ላይ ሆኜ ዛሬ እኔ እሰጣለሁ እንጂ በዚህ ልክ እኔ ለልጄ ቅባት መግዣ ተይው ሌላ ቅባት መግዣ አጥቼ ወይ ደግሞ ስለሽ በቃ እንጀራ እስከ በሚጥሚጣ እስከ ማብላት ደረጃ ትምህርት ቤት ባገኘቻት ምግብ ውላ እስከ ማደር ደረጃ ስትደርስ ማለት በቃ የታመንኩለት ነገር አላማ በዚህ ልክ ይሄን ያህል አመትን ፈጅቶ እንደዛ ከሆነ በቃ ይሁሉ ድምር ነው። እንግዲህ ልጅሽን እንደዛ ብለሽ በማህበራዊ ድረገጽ ካጋራሽ በኋላ ብዙ ሚዲያዎች ወደ አንቺ መጥተው ነበር። በምን መልኩ ነው የተረዳሻቸው? እኔም ማምነው ይልሽ ሰጥቶ በመቀበል ነው። ማንንም ሰው ሲሰጥሽ ግድ ነው። ማንንም ሰው ሲሰጥ እሱም የሚሰጠው ነገር ሊኖር ይገባል። እግዚአብሔርም እኛ ሺ ነገር ሲሰጠን ለምሳሌ 10 ብር ሲሰጠን ለሱ 1 ብር እንሰጣለን አይደል እንዴ? ማንኛውም የሰው ልጅ ህይወት ውስጥ ሰጥቶ መቀበል አለና እነዛ ሚዲያዎች ሲመጡ ከዚህም በፊት አልኩሽ እኔ ባሳለፍኩት ህይወቴ የኖርኩትን መንገድ ብዙ ሰዎች እንዲያውቁት ፈልጋለሁ። እኔ መንገዶችን እንደዚህ ያከበደብኝ ነገር አውቀዋለሁ፣ ግን ብቻዬን በመሆኔ ለመታገል አቅሙን አጣው። ገብቶሻል? ለምን ልጄን ማብላት አለብኝ፣ ማጠጣት አለብኝ። ያ ደግሞ የሚፈጀውን ነገር ታውቂያለሽ። ቤት ኪራይ አለ፣ ብዙ ነገር አለ። እንደ ሴት አንድ እንዳልተማረች እናት ነገሮች ደግሞ ፌል እንዳረጉባት እናት አስቢው ማለት ያንን ነገር ለመከላከል አቅም አይኖረኝም። ስለዚህ ያም ነገር እኔ ላይ ስራውን ይሰራል ማለት ነው። እና ምንድነው መሰለሽ ቢያንስ አቅም ቢኖር ቢያንስ ልጄን የሆነ ነገር ቢል ነገሮችን ተውና የማይታየውን ኃይል ልዋጋ ሄድ ነበር። ግን በዛ ልክ ምንም እግዚአብሔር ስጠይቀው ህይወቴ ውስጥ አንድ ሰው አጣው። ልጄን አደራ የምሰጠው አዲስ አበባ ነው የተወለድኩ ብለሽ ነው? ኦኬ። ቤተሰቦችሽ የሉ? ያው ካለመኖ ያግዙሽ ጭራሽ እንኳን ዛሬ ላይ ልጅነቴንም ላይ ቤተሰብ አልሆነኝም። እንኳን ዛሬ ትምህርት አልተማርኩም። ኦኬ። ለምን አልተማርሽም? ማለት አላስተማሩኝማ፣ አላሳደጉኝም። ኦኬ። አንድ ላይ አብረሽ አላደግሽም? በፍጹም። ለቤተሰብ ስንተኛ ልጅ ነሽ? ለእናቴ 6ኛ ልጅ ነኝ፣ ለአባቴ ግን 1 ልጅ ነኝ። ኦኬ። እናትሽ ያው እኔ መጨረሻ ልጅ ነኝ። ኦኬ። ለእናትሽ ማለት ነው? አዎ ለእናቴ ነው መጨረሻ፣ ለአባቴም የመጀመሪያም የመጨረሻም ነበርኩ። ኦኬ። በህይወት አሉ? አባቴ አሁን ቅርብ ጊዜ ነው ያረፈው፣ ወር ከምናምን 2 ወር አይሞላው። እናትሽ በህይወት አሉ? እናቴ አለች። ሰሞኑን ያን ቪዲዮ ባጋራሽበት ሰዓት ሰዎች ላንቺም ያው ገጥሞሽ ይችላል ብዬ ስላሰብኩና አይሆን ብላ ነው ገንዘብ ስለፈለገች። እርግጥ ሰው ሲቸገር ገንዘብ ይጠይቃል በሚገባ ማንንም ሰው ያጠያየቁ አይነት ይለያያል እንጂ ማንንም ኢትዮጵያዊ ሆነን
ሳንቸገር እዚህ ደረጃ የደረሰ ሰው ማንም የለም እና ለገንዘብ ብላ ነው ልጅቷን አምሮዋን እንዲጎዳ ቁጭ አድርጋ በዛ ደረጃ ስትናገራት የነበረ የሚሉ ብዙዎች አሉ። አንዳንዱ ደግሞ ብዙ ኮሜንቶችንም አይ ስለነበር አንዳንዱ ደግሞ አይ ተው እሷ ያለፈችበት መንገድ ከባድ ነው እኛም ህይወት ውስጥ ስላለ ያልደረሰበት አይረዳውም። ስለዚህ ለገንዘብም ብላ እቺ ሴት በዚህ መልኩ ብትወጣ አንድ ልጅ ለማትረፍ ነው በቃ ተጨንቃ ነው የሚሉ በሁለት ጎራ ተከፍለው የሚከራከራሉ። እስቲ አንቺ ጋር ምንድነው ያለው? ለገንዘብ ብለሽ ነው ልጆችሽን አምሮዋን እየጎዳሽ ያለሽው ወይስ ሪል በጣም ስለተቸገርሽ ማረግ የምትችይው ነገር ስላጣሽ ነው ያንን ፓወርፉል የሆነ ንግግር ልጅሽ ልታሳርፍ ይቻላል? የመስቀለት እኔና ልጄ ቁጭ ብለን የመስቀለት እንጀራ በሚጥሚጣ ነው እየበላን የነበረውና ምን አለች መሰለሽ ይሄ ለኛ ስጋችን ምንድነው ጥብሳችን ቁርጣችን ክትፏችን ነው ብላ ተሳሳቅን። በጣም ሳቅን ከትብለን ሳቅንና ቆይ ሲለም ቲክቶክ ላይ ነው ብለን ስልክ ሳነሳ ልጄ ትደነግጣለች አትወድም እንደዚህ ቪዲዮ። ከዛ እኔ ዝም ብዬ እንትን ያለ እንደውም ቲክቶክ ራሱ አልቀበል ብሎኝ ወረደ። ከዛ ብንስቅም እኔ ውስጥ ቀረ በባል ምድር እንዴት ለአንድ ልጅ እንዴት ግማሽ ኪሎ ስጋ መግዛት የሚያቅተኝ ደረጃ ላይ እንዲደረስኩ እንደዛ ለፍቼ እንደዛ ደክሜ አንድ ብርን ሁለት ብርን 3 ብር አድርጌ የመጨረሻ ስንት ነገር አረኩበታለሁ ያልኩትን ተስፋዬን አጥቼ እንዴት እዚህ ደረጃ ላይ ደረስኩ? እንግዲህ ከዛም በኋላ ደግሞ ሰዎች እንዲያግዙ የሆነ ሰው በቃ በሆነ ሰው ደረጃ እኔ እንደዚህ ሳይሆን በሆነ ሰው ደረጃ እንዲያግዘኝ በጣም ጥግ ድረስ ሄጃለሁ። ባለሙያዎች ድረስ የሕክምናን ባለሙያ ማለት ከመንፈሳዊም ባሻገር ደግሞ ሳይኮሎጂ ቴራፒን በሚባለው መንገድ የሚቀል ነገር ካለ የሚሻለ ነገር ካለ ብዬ ትልልቅ ባለሙያዎች ድረስ አሉ የሚባሉ ባለሙያዎች ድረስ ሄጃለሁ። ግን እነሱም ያው በስራ መደራረብ በራሳቸው ጫና ስለሚኖርባቸው ያው አይረዱም። ማየኔን ገብቶሻል። እኔ ያለውበት ነገር እንዲ አይን ላይ እየኖረ ካላየ በቀር አይረዳም። በዛ የተነሳ ነገሮች ይጓተታሉ። ነገ ቆይ ተነጎዲያ እንደዛ ያለ ነገሮች ይጓተታሉ። ከዛ ደግሞ እዚህ ጋር እንደዚህ የቤት የሁኔታ ያለ እያዩ ወይ ወጥቼ እንዳለ አብዛኝ ተሽጧል እቀይ ተሽጧል የሆነ እንደዚህ ቁሳቁሶች ራሱ በሱቅ ላይ ተይዘው ያለው አሉ። የልጅሽ አባት አለ በቆሙት በታች ከሞቱት በላይ አለ ማለት ተጋብታችሁ አይደለም ልጅ የተፈጠረችው? አይ በጋብቻ አይደለም። ኦኬ ኖርማል። እኔ 19 አመት ልጅ ነበርኩ በሰዓቱ ከልጅ አባት ጋር ስነገረኝ እኔ 19 አመት ልጅ ነበርኩኝ። ምን ሰራ ላይ ተሰማርተሽ? እኔ በሰዓቱ መስተንግዶ እኔ ሰው ቤት ምናምን እየሰራው በእነዚህ ነገሮች ውስጥ ነው እድሜ ዘመኔና እሱን ሳገኘው ግን መስተንግዶ እዛው እነሱ ቤት አካባቢ ሰራ ነበረ። ከዛ በቃ እንዲወድሻለሁ ወድሃል እኔ ወድሻለሁ ተብዬ አላቅም። ሲጀምር ማንንም ሰው ወድሻለሁ ብሎኝ አያቅም። ስለዚህ በቃ እንዲሁ ተላመጃጅ እኔ ያንን ሰው ወድጆ ሊሆን ይችላል በሰዓቱ። ስለዚህ ያ ሰው ለኔ ምንም ለኔ እንትን አይደለም። ገብቶሻል። ዋናው መግባባት ማውራታችን ምናምን ነው ለኔ እና እኔ እሱን ሳገኘው ግን እኔ በቃ ነገሮች እንዲተላምደምና ወደ ትዳር ይቀየራል የሚል ነው። እኔ የልጅነቴም ህልሜ ስለነበር ብቻዬን ያደግኩት ያለ ቤተሰብ ዛሬ ልጄን እንዳሳደግኳት ደግሞ ነው እኔ ራሴን ያሳደግኩት። ራሴንም ብቻ ሳይሆን እናቴን አሳድጌያለሁ። ገብቶሻል። እኔ ለእናቴ ልጅ ሳሉን ባል ነበርኩኝ እና ይሄን ሁሉ ሳልፍ ከዛ ስትፈጠር ያው እሱ ፍቃደኛ አይደለም። ፍቃደኛ ስላልሆነ እኔ ደግሞ እግዚአብሔር የማይወደውን ነገር ማድረግ ሁለተኛ ስህተት መስራት አልፈለኩም። ስህተትን በስህተት አላረመም። በቃ ሲቀጥል ደግሞ በዛ ባለውበት ሰዓት ለመኖር ምንም አይነት ፍላጎት አልነበረኝም። ራሴንም የማጥፋት ሙከራ አድርጌ አልተሳካልኝም። ስለዚህ ልክ እንዴት ነው ለልጅነቴ ለናቴ ኖር ያለው እና ሳድግ እናቴ ላይ ጥላቻ እየመጣ መጣ ነበር አይደል? እኔ ስድስተኛ ነሽ። 5 ልጆች ካንቺ በላይ ነበሩ። እነሱ እናትሽን ለማገዝ ነው አቅም የላቸው። ሲጀመር እናቴ ያው በባላት በራሷ ኬዝ ምንም ልጅ አላሳደገችው። ኦኬ ምንም ልጅ አላሳደገችው። እንደውም ትንሽ እኔ እናቴን ጠረነ ያጡት ቢያንስ ጡት ጠብቻለሁ እናቴን። ሁሎችም አልተማሩ በፍጹም በራሳቸው መንገድ ነው ልክ ሰው ቤት በቃ በህፃንነት በአራስነት እድሜ ላይ ለሰው ነው ሲሰጡ የነበሩት። ታውቂያቸዋለሽ? ከሶስቱ ነው። ሁለቱን ግን ጭራሽ አትተዋወቁ? ጭራሽ
ሁለቱ ጭራሽ ሁሉም አያውቋቸውም የት እንደሚኖር ከኔ ጋር አራታችን እንተዋወቃለን ግን ከመተዋወቅ የዘለለ አይደለም ልክ እንደኔና እንዳንቺ ነው እንጂ በችግሬ ጊዜ የማይደርስልኝ በችግሩ ጊዜ የማልደርስለት በችግሯ ጊዜ የማንደራረስ ሰዎች ነን ገብቶሻል አቅም ያለው አቅም ለሌለው እንትን አይልም ከዛ ፍቅር ደግሞ አቅም የሌለው ደግሞ ፍቅር ቢያንስ ገብቶሻል እንዴት ነው ስልሽ እኔ ስለራሴ እኔ አቅሜን አደርጋለሁ እኔ ሳንቲም ባገኘው ሰዓት የቴጄ ከማን ጋር ላጥፋ ነው የተደረጉትን ነገር ወዲያው ነው ምራሰው ልክ ደግሞ ሳጣም ከነሱ የሆነ የምትጠብቂው ነገር አለ በገንዘብም ባይሆን ኖርማሊ አሁን ለምሳሌ እህቴ ጋር እስቲ ነይና ልጄ እንደዚህ አርግልኝ ነው እንቢ ስትልሽ ይሰማሻል በቃ እንደዚህ ነው ያለውኛ መሃል እሺ ከባለቤትሽ ጋር ያለው ከዛ በቃ እሷ እርጉዝ ሲሆን ነገርኩት እሱ ፈቃደኛ አይደለም ልገሽ ነው ፈልጌ ቃቅጄ ምናምን እንዴ ምንም ያሳቀድ ሁኔታ ላይ ሆኜ አቅዳለሁ ግን እንደማንኛው እርግዝና መከላከያ መድኃኒቶች እኔ እማረግዝ አይመስለኝም ነበር መሰለኝ ማለት ይሄን ያህል በቃ እኔ ሰው ቤት ለሰው ቤት ምንም አይነት ስለ ህይወት ይሄን ያህል እንትኑ የለኝም ግን እነግረዋለሁ እኔ ምንም አይነት መከላከያ ምንም አላረኩም ከዛ ለምንድነው ሲል እኔ ልወፍር እችላለሁ ወይ ለወፍር ይባላል ወይ ያወፍራል ወይ ያከሳል ይባላል እና አፈራለሁ እሱን ነገር ወይ ኤችአይቪ ይዟታል ወይ እንዲዟታል መባል አልፈልግምና ያው ማንኛውም ወንድ ኮንዶም ይጠቀማልና በእንደዛ አይነት ሁኔታ ነው ከዛም እንደዛ ነው እኔ የተረዳሁትና እንደዚህ ያሉትን ነገሮች ቃል በቃል ነግሬዋለሁ ከዛ በዛ መሃል ነው እንግዲህ አላቀም እኔ አሁን ትዝ አይለኝም ብቻ እኔ መከለሱ እኔ ነግሬያለሁ ምንም አይነት መከላከያ እንደማልጠቀም አስረድቻለሁ ያው ኮንዶም እንድንጠቀም ስለሽ ያው ራሱ እንትን እንዲል ነው በእኔ አንደኛ እኔ እንዳልኩሽ ነው በዚህ ውጪ በዚህ ግቢ ይሄን ይጎዳሻል ይሄ ይጠቅምሻል በስተት ተብዬ አላቀም እና ራሴን ነው በቻልኩ መጠን አቺ በዚህ ሰዓት በስንቱም ተደግፈሽ ራሱ ማንንም ሰው እኔ ብቻ አይደለም በጣም በብዙ ወላጅ በብዙ ዘመድ አዘመድ ተደግፎ እስቲል አንድም ሌላም ሁለተኛም ሶስተኛም የደገሙ ብዙ ሴቶች ያሉባት ሀገር ላይ ነው ያለነው ምንም እንትን አይደለምና ከዛ ስትመጣ አይ በቃች ልጅ የህይወቴ ቁልፍ ነች እኔኮ የሆነ ሰው እንቅፋት የሚገለው ሰው ባለበት እኔ ምን የመሰለ መድኃኒት እማርበው ስለዚህ እግዚአብሔር እኔን የፈጠርከው አላማ አለ ግን እዛ እድሜ ላይ እስክደርስ እቺ ልጅ እንትኔ ነች በቃ ወደዛ ህይወት እምትጎትተኝ ስለሆነች እኔ ምንም አላደርግም ተስፋ ትሰጠኛለች እኔ በዛ ሰዓት እንዲ ሲል አንድ ወይ እርቦኝ የምገባበት ቤተሰብ የለም ጣምቶኝ ውሃ ስጡ በረደኝ ብዬ እንትን 74 ሳንቲም የለኝም ወይ አልተማርኩም ገብቶሻል አሁንም ስራዬ ከሰው ቤት እንደማይዘል አውቀዋለሁ ከዛስ በመጨረሻ ሳናግረው እሱ የት ነበር በሰዓቱ ቁልቢ ገብርኤል ነበር ልክ የዛሬ 12 አመት ነው የታሪክ የዛሬ 12 አመት አሁን ጥቅምት ገብርኤል ቁልቢ ይኬዳል የኔ ልጅ አባት ቁልቢ ነበር እና እኔ በጣም አንድ ወር ምናምን ታመሜ ስነግረው ቁልቢ ገብርኤል ነው ደምን ባታለቅሻለሽ ነው ያለኝ ደምን ባታለቅሻለሽ እኔ አያገባኝም አስወርጂኝ ያለኝ ከዛ በዚህ ሰዓት ገብርኤል እንዴት ገብርኤል እኔ ያክለ ቦታው ሆኖ እንዴት እንደዚህ ይላል ቢያንስ እንኳን ሲመጣ አይልም እዚህ ሆኖ ለንግስ እዛ ቦታ ሄዶ ነፍስ አጥፊ ማለት አይከብድም ምናምን እኔ እንደውም ደነገጥኩና የሆነ ደስም አለኝ እዛ ቦታ ላይ ሄዶ እኔ ነፍስ አጥፊ ማለት ለኔ እንደውም ትልቅ የሆነ መልእክት መሰለኝ ታውቂያለሽ እንደ መልእክት ነው የቆጠርኩት ከዛ ነው እሺ በቃ ስለዚህ አንተ ያለህበትን ገብርኤል ደብር ጽናት በቃ ብርታት አቅም እንዲሰጠኝ ጠይቅልኝ እኔ አንተን ምንም አልጠይቅህም ምንም ነገር አልጠይቅህም አልኩት እዛ ጋር ከሱ ጋር ያለኝ ነገር ጨረስኩ ነኝ ግን እንዳይረሳኝ ስልክ ሚስኮል አደርጋለሁ ወይ ከ3 ወር በኋላ ሲወልድ ደውዬ መውለዴን ነገርኩት ከዛ ደግሞ አመት ሲሆናት ከዛ አመት ከመሆኗ በፊት 6 ወሯ ላይ እህቱን በስነ ስርዓት በራቸው ድረስ ሄጄ እህቱን አገኘዋት እህቱን ሳገኝ እንደዚህ ስላት እሱ ያላመነው እኛ ምን አገባን እንዴ አይንደ እንዲኮነው ዘርሽ እኮ ነው ቢያንስ ፊቷን አታይም ስላት ብዙ ሴቶች ናቸው እኮ እዚህ እየመጡ ከሱ ልጅ ወለድን የሚሉት ስለዚህ እኔ ምን አገባም በጣም ታሪክ ያለው አለ ማለት ይኖራል በሚገባ እንደኔ ወልደውለት የካዳቸው ሌሎችም ሴቶች አሉ ማለት ነው ስለዚህ እኔ በዛ ሰዓት ቤቱ ድረስ ሄዳለሁ ባለጌ ይሁን ምን ይሁን አላቅም በቃ እኔ እና አንቺ አሁን እንደዚህ ነው ያለን ነገር እንጂ እኔ ስላንቺ ውስጣዊ ነገር እኔም ከማወራው ውጪ አንቺ ውስጣዊ ነገር ሌላ ተልኮ እንኳን ቢኖርኝ የምታውቂው ነገር የለም አይደለ እኔ ያለውን ነገር የማየውን ነገር ነው ከዛስ
እሱ ጋር ደግሞ ምን መሰለሽ እኔ ማለት እኔ እንጃ ከእምነቴ ጋር ያለኝን ቁርኝነት እኔ አላቅም ብቻ እኔ እግዚአብሔር እንግዲህ ይፈቷል፣ ጊዜ ይፈቷል። ሁሉም ጋር ያለው ነገር ጊዜ ይፈቷል። አሁንም እየፈታው ነው፣ እያየው ነው፣ በትንሹም ቢሆን እያየው ነውና እንደዛ ልጅ 2 አመት ሲሆን ደግሞ እንደዚህ ፎቶ ልክለታለሁ። ግን እደውላለሁ ፈቃደኛ ዛሬም አያውቃትም ልጅቷን አያውቃትም። ስለዚህ በቲክቶክ ነው ላያት የሚችል አሁን በሚገባ ፎቶ ልክለታለሁ እኔ እሷ ያውቃታል፣ እሷ ግን አታውቀው። ቀይውን ጥቁር በስህተት አልኩሽ። እንደውም እኔ ጠይቃታለሁ። ከዛ የሆነ እያደገኝ ስትመጣ ሰፈሬ ላይ አያሉ ልጆች በቃ ይቀውጡታል ስለአባባ እንደዚህ ለምንድን ነው በስህተት። ከዛ እስከ 7 አመት ከምናምን ጠበቅኳት ትጠይቀኛለች ብዬ ስራዬ ብዬ ጠበቅኳት በስህተት። ከዛ 7 አመት በውስጥሽ እያልሽ ነው አባትሽን ማየት ፍላጎት ምናምን የለሽም ሲል ባላየውም ችግር የለውም። ምናልባት አሁን ልጆች የራሳቸው የሆነ ሚዛን አላቸው። ያንን ነገር መጠየቅ ፈልጋ ሳትፈልግ ቀርታ ሳይሆን አንቺ የምታሳልፊባቸው ውጣ ውረዶች የምታየው ነገር ድጋሚ አንቺ ላይ እንደገና ስትረስ ህመም ታቃጨምርባት ብላ ይህ ኮከብ ሚዲያ ዩቲዩብ ቻናላችን ነው። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። እንዲሁም አዳዲስ መረጃዎች እንዲደርሳችሁ የደውል ምልክቷን መጫኖትን አይዘንጉ። ታቃለች ለምን እሱ እንዳያት እኔ ፍላጎት እንዳለኝ ታቃለች። የማደርገውንም ነገር ታቃለች። እና እኔ እስከ 8 አመት ራሱ ቢያንስ እስከ 7 አመት ወይ እስከ 8 አመት ስለሱ ምንም አይነት ራሱ እንትን ብዬ ማላቀም ጭራሽ ካምሮም ግን የሆነ ሳስታውስ ልደቷ ላይ ፎቶ ልክለታለሁ እንደዚህ ምናምን እና ምን መልስ ይሰጥሻል? ምንም አልኩሽ እኔ ሳይሻለሁ አሁንም አለ ምንም አልኩሽ። ከዛ እንደው ለምንድን ነው በህግ መጠየቅ ያልፈለግሽው? እኔ ከእግዚአብሔር ጋር ጨረስኩ። ለሱ ሰጠው እንዴ በቃ ለሱ ሰጠው። የሱ በቀል አይበልጥም እንዴ? እስጀመርም አይቻለሁ። እንዴት አየሽ ብትይኝ ከዛ ደግሞ የ4 አመቱ አካባቢ ደግሞ ሌላኛ እህቱ ጋር ይዣት ሄድኩ። እዚሁ ናቸው ቤተሰቦች? እዚሁ አካባቢ በዚህ ባንቸው አካባቢ። ከዛ ሄድኩ አንኳኳው በር። እንዴት ነሽ ደህና ነሽ ነገርኳት። አንቺ የወንድምሽ ልጅ በርሽ ላይ ቆማ እንደኔ ቢጤም ያውም ዝንጥ ያለች ልጅ አዘንጬ የወንድምሽ ልጅ እየተባለች ሌላው ቢቀር አስገብተሽ ቡና አፍለተሽ መሸኘት ምኑ ነው ኃጢያቱ? ምኑ ነው ትልቅ ነገሩ? ውጪ ላይ አወራችኝ። እኔ ይሄ ሁሉ አሁን ነው የሚሰማኝ። ያኔ ለኔ ምንም ማለት አለ ግን አሁን ነው በዚህ ልክ ለምንድን ነው ልጄ ሰው ሊወዳት ያልቻለው? ምንድነው ኃጢያታችን እንዴ? ለእግዚአብሔር መታመን ምንድነው በዚህ ልክ ለሰው አለመወደድ የሚያደርስ ምንድነው እንዴ? ምን አይነት ዘር ናቸው? ከምን አይነት ቤተሰብ ነው? እኔን ከምን አይነት ቤተሰብ ፈጠርከኝ? ልጄን ደግሞ ከምን አይነት ዘር ሰጠኸኝ? እኔ ለምን ሁሉንም ነገር ከሱና ከኔ መሃል ባለ ነገር ነው ማድረገው? እግዚአብሔር ይሄን ነገር ባረግ ይወደዋል ወይስ አይወድም ከሚለው ማለት ነው። በቃ ይወደዋል ብዬ እንትን የሚለው ነው መቀጠለው። 4 አመቱ አካባቢ እንደዛ ከዛ አለፈ። እኔ ፎቶ ልክለታለሁ ምናምን እና ይልሽ እንደዚህ የሆነ ነው እንግዲህ እድሜ የኖር ነው። ግን በዚህ መሐለክ አንድ ጊዜ ደግሞ ወስጄና እሱን አሳይቻለሁ። ቤት እንደገና አዝያት ያመት ከምናምን ሆና ማለት ያመት ከምናምን ወይ 4 ወር 3 ወር ሆና ሰፈሩ ድረስ ይጀል ደውዬለት መጥቼ ያት ብሎ አያይልኝም። ስለዚህ ዝም ብዬ ሄጄ ጠበቅኩት መጣ። ሲመጣ ያው የሚሰራበት መኪና ይዞ ሳይሆን በቃ እልም ነው ያለው። ልጅቷን አላገኛት ማግኘት አልፈለገም እልም አለ። ቁጭ ያው ዞሮ መምጣቱ አይቀርም ከቤቱ ይሄዳል። ቁጭ አልኩ አለመሄዴን ሲያቅ በቃ ተመልሶ መጣ። ቤት ገብተሽ አስገቡ ደጅ ላይ ማለትዬን ይዤ እንደውሻ ደጅ ላይ ወርቄን ይዤ ከዛ ያው ወረደ ምናምን ልጇን ነው እንደዚህ ምናምን ልጇን እንደዚህ ምናምን ያመት ከምናምን ማለት ነው። ትደግልሽ ምናምን አለ። አዎ ትደግልሽ ነው ያለኝ። በቃ ትደግልሽ። ሌላ ህይወት ጀምሯል። ልጆች ምናምን ወልዷል። ልክ እኔን እንትን እንዳለ ሌላ ህይወት ጀመረ። እኔን አያገባኝም ብሎ ሌላ ህይወት ወዲያው ነው የጀመረው። እኔን አስወርጅ ብሎ ሌላ ህይወት ጀምሯል። ወይም ከዛም በፊት ያለም ሊሆን ይችላል። እኔ አላውቅም።
ድንገት ካንቺ ጋር በቃ ምናልባት ያለም ሊሆን ይችላል እንግዲህ የተጀመረ ህይወት ይኖረዋል ስልሽ ምንም እንኳን በኔ ደረጃ ቤተሰብ ባላቸው ስንት እየሰማን ነው አይደለ ስንት ነገር ቤተሰብ ስላንቺ አሁን የሚቆረቆር ወንድም ኖሮሽ አንቺ ባል ይሆናል ያልሽውን ሰው የሚፈትንልሽ እንኳን ወንድም አጎት ኖሮሽ እንኳን ስንት በሚስጥር ሌላ ትዳር እዚህ ጋር ሌላ ትዳር እንኳን ኖሯቸው የምንኖርበት ሀገር ነው ይሄ እና ስለዚህ እሱም ሊኖረው ይችላል መጀመሪያ ግን እኔ ግን ሳቅ እኔ ለራሴ እንደሌለው ነው ሲቀጥል ወዲያው እንተናል እሱን በምን አወቅሽ ብትይ ከሆነ ጊዜ በኋላ አጋጣሚ ስልክ ስደውል ሴት ታነሳለች ከዛ ነግራታለሁ ታውቃለች ቢያንስ ይሉሽ እኔ አሁን ካንቺ ጋር በመጀመሩ እኔ ችግር አይደለም ሚስት ያለች ሚስት ተብየው ታነሳለችና እኔ እስከማውቀው ድረስ በራሴ ካንቺ በፊት የነበርኩ ሰው ነኝ እና እኔ እሱ እኔን ስለተወኝ ጉዳይ አይደለም ግን ዞር ልጅ አለች እኔ ጋር እኔ አላስወርድም አንቺም ነገ በትዳር ውስጥ ስትኖሩ ትወልዳላችሁ ስለዚህ ያንቺ ልጆች ለኔ ልጅ እህት ወንድም ናቸው ይሄን ነገር እያሰብሽበት በጣም ትቆጣለች ትሳደባለች ምናምን እኔ ዞሮ ማሳወቅ ያለብኝ ነው ማሳወቀው ዞሮ አሁን ያለንበትን ከዚህ ተወልዶ ነገ እኔ እግዚአብሔር ልጄን ለኔ ይጠብቅልኛል ለምን የጥረቴን ዋጋማ አይነሳው እኔ ልጄን በፍጹም እኔ እንዴት እንዳደገች እኔ አውቃለሁ ስለዚህ እኔ በዚህ ልክ ጥሪ በቃ እሱ አልፈለገም ምንም ብለው አይፈልግም ግን እያደገች ሲመጣ ምናልባት እፍረትም ሊሆን ይችላል ከዛ እሱን በምን ተረዳሽ ደግሞ ብትኝ አሁን ወይ እንጃ ወይ ከ6 ወር ወይ ከ7 ወር በፊት ይሆናል ሄጄ ነበር ሰፈሩ እንደውም ታርጋውን ሁሉ የሚሰራበትን መኪና ታርጋ ፎቶ ይዤ ነው የመጣው አዎ ሹፌር ነው ያው እንግዲህ መኪና ነው እኔ ራሱ ይሁን የሰው ይሁን ምንም ማቀው ነገር የለም ምን የታክሲ አሁን ራይድ ነው የሚሰራው ራይድ ነው ከዛ አገኘሁትና ሳይው እኔ ለሱ ነው ያዘንኩት ድሮ የነበረው ላይ አቋም አይደለም በጣም ወርዷል ተጎሳቁሏል እኔ ደግሞ በሱ ተቃራኒ ገብቶሻል ምንም ቢሆን ደህና ሰውነቴ ልጅ ያድጋል ሰውነቴ ተመልሷል ምናምንና እንደው አሁንስ ቢሆን አታያትም መልክህን አታሳያትም ቢያንስ አባስ ሲባል ፍቅሩ ባይኖር አምሯስ መልኩ ገብቷል አባቴ እኮ እንደዚህ ነው ምናምን በቃ እንድትል ቢያንስ አሁንስ ቢሆን አታያትም መልክህን አታሳያትም አሁን 11 አመቷ ሊደርስ አካባቢ ነው የሄድኩት ክረምት ላይ ማለት ነው ወደ ግንቦት ምናምን ቢሆን ያገኘሁት ክፉም አይናገርም ደግም አይናገርም አሁን እኔ በጣም እንተን ያልኩት በጣም እያሳሰበኝም ያለ እኔ ምናልባት የብዙዎችም ሐሳብ ሊሆን ይችላል እይታቸውና ካንቺ በላይ ልጅቷ ናት ለምን ብትይ አንቺ ቢያንስ ምንም ትሆን እናትሽንም ባትሽንም ታውቂያቸዋለሽ አይተሻቸዋል አውቀሽ ስለተረዳሻቸው እንደማይሆንሽ እንዳላገዙሽ በዛ ደረጃ እሱን መጣበታለን ብዬሻለሁ እንዳላገዙሽ ስለተረዳሽ ብዙም ያላገዙሽበትን ምክንያት ያልቀረቡሽን ምክንያት ደግሞ ፕሮሰሱን ታውቂያለሽ አሁን እቺ ልጅ ግን አታውቅም አባቷን ጠይቃ
እጄ በድስት በቆሎ ቀቅዬ ትኩስ እዚያ አናቴ ላይ ተሸክሜ ነው የምሸጥበት መንገድ ድረስ የምወጣው። ያ ግን ለኔ ምንም ያንተን አይደለም ለኔ በቃ ገንዘብ ነው ገንዘብ ማግኘት ስለሆነ እኔ ያን ግን ይሄን ሁሉ ሂደት አልፌ ልጄን እያሳደግኩ እያበላው እያጠጣው ራሴ እየበላሁ ከፍ እያለች ሄድም እኔም እየለበስን እሷም እየለበሰች ገብቶሻል። ቢያንስ እስከ 4 አመቷ ያለው ጊዜ ለራሴ ምንም ነገር አላውቅም። ለራሴ ግን ከ4 አመቷ በኋላ እንደዚህ ትንሽ በቃ እኔም ትንሽ ገብቶሻል እየለቀቀችኝም ስትሄድ ትምህርት ቤትም ስገባ ሻይ ቤትም ደግሞ ስጀምር በመሃል ስልሽ ያው መንገድ ላይ ሸራ ስለሆነ የሆነ ጊዜ ይፈርሳል የሆነ ጊዜ ትቀመጫለሽ እንደዛ የሆነ ነው። ከዛ በስተመጨረሻ የሆነ ደና ቦታ አሁንም እሱም በሸራ ነው ግን አሪፍ ቦታ ቀናኝና ደና ብር ያስኩኝ ላይ ታየው የነበረው ድባብ ከሱ በፊት ሌላ ሸራ ቤት ላይ ነው የሰራሁት ሌላ ሸራ ቤት ከዛ ላይ እሱ ጋር በሰራሁት ብር ነው ያንን ለምን አሁን በቃ ኮሊደር ሁሉም ጋር ስለተከለከለ ግድ የሆነ ቋሚ በስነ ስርዓት ቤት ያስፈልግሻል። እኔም ደግሞ ህልሜ ጽድት ያለች ቤት መክፈት ነው እና ያለኝን አንደኛ ቦታ መርጬ በጣም ጥሩ ቦታ ምናም ብዬ እንዳልሰራ የመታወቂያ ጉዳይ ያዘ። መታወቂያ ልታገኝ አልቻልሽም? በፍጹም አልቻልኩም። የኗሪነት መታወቂያ የኗሪነት ተወልደሽ አደግሽው አዲስ አበባ ነው? በሚገባ ሄደሽ ጠይቀሽ ምንም አይነት ቤተሰቦች የማስረጃ የላቸውም። ወይኔ የክትባት ካርድ የክርስትና እንኳን የለኝም። ምናልባት በሰራሽባቸው አጋጣሚዎች አሁን ቅድም ያው ብዙን ዝርዝር ሌላም ቦታ ላይ ስለገለጽሽው በሰው ቤቶች አድገሻል። አሁን ብዙዎች አይደለም እዚህ አዲስ አበባ ተወልደው ከክፍለ ሀገር መጥተው ሰው ቤት ተቀጥረው መታወቂያ በዛ ሰው ቤት ስም ያወጣሉ። ለደህንነታቸውም ሰዎችም ስለሚሰጉ የተለያየ ነገር ያደርጋሉ። አንቺ ያንን እድል እንዴት አልሞከርሽም? ሰው ቤት ስትሰሪ ሁለተኛ ደግሞ ወደዛ ደግሞ ፊልድ ስታረጊ እዛ ለውጥ ቤት ያለው ሰው ያስፈልጋል። ነው እዛ አሁን ያለውበት
አግኝቻለሁ አውጡልኝ ሲል እኛ ለሌላ ምናልባት የድጋፍ እንደመሸኛ ነው ልንሰጥሽ የምችለው እንጂ እዚሁ ቀበሌ ላይ ማውጣታችን ማለት ነው። በየኗርነት መታወቂያ አይቻልም ማለት ብዙ አመትሽን ግን ተወልደሽ አደግሽው አካባቢ ነው የኖርኩት የተወለድኩት ወደ ኮተቤ ነው የኖርኩት ግን እዚሁ አሁን ያለውበት አካባቢ ላይ አሁን በዛ ምክንያት ስራዎችሽን ለመስራት ደና ቦታ በስነ ስርዓት አይቼ ይሄ ቦታ አሪፍ ነው ምናምን እንዳልሰራ ንግድ ፍቃድ ካላወጣው እንዲሰራለሁ ህጋዊ መሆን አለብኝ በዛ ምክንያት ያልሆነ ቦታ ነው የተከራየሁት ስለዚህ ያ ያለኝን ሳንቲም ከጄ ላይ አሳጣኝ አሁን ይሄ ነገር እኔ የምረዳው እንዳልኩሽ ነው ለይታ አርጊ ነው የምረዳው አሁን 3 ትውልድ ቤት የላችሁ ቤት የለንም የህይወት ተንከራተትን መስማ ተሞክሮ ወይ ልምዳችሁ ካንዱ ቤት ነው ፈተና ይበዛበት ነው ከዛ እሱ ተጠራቅሞ ሲመጣ በራሱ የሚፈጥረው ነገር አለ ማንኛውም ሰው ላይ ማለት ነው ያን ነገር ስታስቢው ምናልባት የዛን ሰዓት ያንን ነገር ሁሉ የተናገርሽበት ስሜት የዚህ ሁሉ ጥርቅም ነው ብዬ ነው ማስበው የአንድ ቀን ብስጭት አይደለም ብዬ እረዳለሁ 30 አመት ሰው በህይወቱ ይሄንን ነገር ሊያደርግ የሚችልበት መነሻ ይኖረዋል እስቲ እንደው ከወላጆችሽ ካንቺ የባዕድ አምልኮ የጥንቆላ እንደዚህ አይነት ነገሮች ነበሩ እኔ ሲጀመር የስለት ልጅ ነኝ የስለት ልጅ ስለሽ አባቴ ልጅ የለውም እሺ አባቴ ልጅ የለውም ስለዚህ ይሳላል እምነቱ ምንድነው ያው የቤተሰብ ጣጣ አለባቸው ዛር አለባቸው እንዳልኩሽ ነው አባቴ ያሩሲ ሰው ነው እንዲረጋጋ አንቺን እንዳይረብሽ ምናምን የሚሾምበት የሚፈልገው ግብር ተደርጎለት የሚሾምበት ቦታ ነው ምንድነው እንድሰራ ስራ አብላት አጠጣት እንዲያርግ ምናምን ከዛ እሱ ደግሞ የማይፈልገው ነገር አንቺ እንዳታደርጊ የምትከለከይበት ቦታ ነው ለምሳሌ በዚህ ቀን ይሄን ልበሺ በዚህ ቀን ይሄን ቢ በዚህ ቀን ጠጪ ተብሎ እንትን የሚወሰንበት ቦታ ነው ከቦታው በቃ እዛ ነው በቃ ነገሮች የሚያልቁት እዛ ነው የሚያልቁት እና ያንቺን ህይወት ፕላን ያረጉልሻል ማድረግ ያለብሽን አለ ማድረግ የሌለብሽን እዛ ቦታ ነው የሚወሰነውና ከኢትዮጵያ በዚህ እምነት ውስጥ ያሉ ሁሉ ለምሳሌ አሁን ይሄ ወር ጥቅምት ወር ይኬዳል ጥቅምት ገብርኤል እዛ ሰው እንደ አሸዋ ይበተናል በጣም ትልቅ አሳቦ ነው መንፈሱ የሚሰራው በሁሉም በማርያም ብቲ በሚካኤል ብቲ በአቡዬ ብቲ በጣም የሚያምር ቦታ ነው ቦታው በጣም ነዛ ሰበብ አሁን ሰው ማህበረሰቡ አሁን ስለ እመቤታችን ስታወሪ ስለ ቅዱስ ገብርኤል ስለ መላእክ ስታወሪ ያምንሻል ከእግዚአብሔር ጋር የተገናኘ ነገር አለው የሆነ መሐል እነሱ ያንን የሚጠቀሙበት እንትን ለባዕድ አምልኮ ነው በቃ ለባዕድ አምልኮ ነውና እኔ እንግዲህ አባቴ እንግዲህ ልጅ የለውም ከኔ በፊት የወለዳቸው ልጆች ሞተዋል ገና በራስነት እድሜ አንዴ ሁለቴ እንትን ብሎለት ሞተውበታል እና አባቴ በተፈጥሮም ጥሩ ሰው አይደለም ስለሽ ለነዛ ሚስት ሆኖ ምናምን አይደለም እንግዲህ እግዚአብሔር አላማውን ነው የምነግርሽ እንግዲህ ከዛ እህቱ ላይ ያለ መንፈስ ነው የሚጠየቀው ለምንድነው ልጅ የማይኖረኝ ምናምን ብሎ እህቱ ላይ ያለው መንፈስ ያባቴ እህት እንዳልኩሽ እዚህ ቦታ ላይ የምሩቅ ልጅ ናቸው የሚባሉ አሉ የምሩቅ ልጅ ሲልሽ በደንብ ሰው እንዲረዳው ማለት የምሩቅ ልጅ ማለት ለምሳሌ አንድ ቤተክርስቲያን አለ ካህን አለ ካህን ደግሞ የካህኑ ቤተሰባን እዛ ቤተሰብ ልክ ደብር የምትዩ ነገር አለ ቤተክርስቲያን እንደምትዩ የስፒሪቹዋል የሆነው መንፈስ የራሱን የሆነ ህጋዊ የራሱ ቤተሰብ ደብር እንደ ደብር የራሱ የሆነ ድርጅት ልክ እንደ ልጆች በቃ እንደ ልጆች ይሄ የቤት ልጅ ለምሳሌ ቤት ልጅ በቃ የቤት ልጆች የዛ ቤት ልጆች ነን የዛ ቤት ምሩቅ ልጆች ነን እዛ መናፍስት ምሩቅ ልጆች ነን አግሪመንት አለን ነው አይ ከመናፍስት ሁሉም መናፍስት አንድ አይደለም ልክ ገብርኤል ሚካኤል ምናምን እንደምንለው ሁሉም የራሳቸው እንትን አላቸው ሰራዊት አላቸው የራሳቸው ሰራዊት አላቸው ሁሉም ቃልቻ አንድ አይነት አይደለም ቃልቻ ከቃልቻ ራሱ አይግባቡም ራሳቸው አንዱ ቃልቻ አንዱ በጣም የተለያየ ነው ይሄንን እኔ የሚያስረዱ አባቶች አቃለሁ ለማግኘትም ያቅሜን ጥሬያለሁ ችግር የለም ይሄን ወደፊት ጊዜ ይፈታዋል አሁን ወደዚህ ሰው በደንብ እንዲያቀው ምፈልገው አኛ ኮዙ ነው ምንፈልገው ከዛ አባቴ የእህቱ ላይ ያለውን አምላክ ነው የሚሉት እነሱ አምላክ ነው የሚሉት የእህቱ ላይ ያለውን አምላክ ሲጠይቅ አንድ ሴት ልጅ ይታየኛል አንዲት ሴት ልጅ አለችክ ድንጋይ ቢጭኑባት የማትሞት አንድ ሴት ልጅ አለች ይታየኛል ግን የት ነው እዚህ ነው እዛ ነው አላቅም እና ከአምላኬ ተነጋግሬ አንድ ሴት ልጅ እሰጥሃለሁ ይላል ጠንቋዩ አክስቴ ላይ ነው እንግዲህ አባቴ እህት ላይ ያለው መንፈስ መንፈስ ነው ይልሽ
አንድ ሴት የማለት እንግዲህ አንዳንዴ አያቅምም ብሎ ሰው እንትን ማለት የለበትም። ምንም አያቅም የሚሉ አሉ። እኔ በጣም ነው የሚገርመኝ። እግዚአብሔርን በደንብ ያውቃል። በደንብ ነው የሚያውቀው። እንግዲህ እኔ ከመወለዴ በጣም ከረጅም ዓመት በፊት የተነገረ ነገር ነው እና በቃ ልጅ ወልዳለሁ ብሎ ተስፋው ራሱ ትቶታል፣ እረስቶታልና በሆነ አጋጣሚ አባቴ አዲስ አበባ ይመጣል። አዲስ አበባ ሲመጣ እናቴ ጋር ይተዋወቃሉ። ያው ከእናቴ ጋር የሆነ ጊዜ ያሳልፋሉ ምናምን ይሄዳል ወደ ሀገሩ ይሄዳል። ከዛ ከ9 ወር ምናምን በቃ አመት ምናምን በኋላ ህልሜ ያያል። በህልሜ ያው አዋሽ ነው ያለው እንዳልኩሽ፣ ወደ አሩሲ ነው ያለው። ከዛ ናዝሬት ይመጣና ጨርቆስ አክስታለች፣ የሷ አክስታለች፣ የአባቴ አክስትና ለሷ ደብዳቤ ይጽፋል። በህልሜ እንደዚህ አይነት ቦታ እንዲህ የምትባል ሴት አለች፣ በህልሜ ሴት ልጅ ወልዳልኝ አየው፣ እስኪ ሂጂና አረጋግጭልኝ ይላታል። ደብዳቤ ይልካል። እሷ ደግሞ ጨርቆስ ትነሳና አንቁርጫ በምልክት ትሄዳለች። በምልክት ወደ እናቴ ትመጣለች፣ ታገኛለች። እናቴ አራስ ነች፣ እኔ ተወልጃለሁ። በቃ ያለው ቀጥታ ያለው ነገር ሆነ። እንግዲህ መንፈሱ ከተናገረ ከረጅም ዓመት በኋላ ነው እኔ የተወለድኩት። ከዛ ምን መሆን ነበረበት? እሱ ወዲያው እነሱ እንደሚሉት አሁን ይሄን ሁሉ ነገር ነው ያሳለፍኩት እሱ ማድረግ ያለበትን ነገር ስላላደረገ ነው ግብር ስላልተገበረ ጥዬ ምናምን ከ5 ዓመት በኋላ ነው መጣ። ተገናኙት መጀመሪያ ከናስ ወደ ያኔ የት እንደነበረች አላውቅም። እኔ ካልመወለድ በፊት የት እንደነበረች አላውቅም፣ ግን ወደዛው ነው የሚመስለኝ። ያው ስለዚህ አንድ ቦታ ስለማትሆን ከዛውም ሆኖ አካባቢ ሊለያይ ይችላልና ወደዛ ነው የሚመስለኝ። ከዛ ከ5 ዓመት በኋላ ይመጣና ግን በዚህ መሀልም ደግሞ እናቴን በራሷ በዚህ መንፈስ ውስጥ በጣም ጥልቅ መንገድ ውስጥ ያለች ነች። በቤተሰቦቿ የተነሳ በዚህኛው ጥቅ ነው የጫፍና ሁለቱን